ዛሬ በፋርማሲ ዲፕሎማ ሲውስ ላይ የማይቀረው ወሳኙንና በጣም አስቸጋሪ የሆነውን የአዮዲን ቲንክቸር ፕሪፓሬሽን እንሰራለን ማለት ነው። አብዛኛውን ጊዜ አዮዲን ቲንክቸር የሚመጣ የሲውሲ ፓኬጅ ነው ማለት ነው። አዮዲን ቲንክቸር እንግዲህ እስከ መጨረሻው ፕሪፓሬሽኑን ካልኩሌሽኑን አንድ በአንድ የምታዩ ከሆነ በጣም ቀለል ባለ መንገድ ልትረዱ ትችላላችሁ። እናም ጥያቄም ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ሰብስክራይብ ፎሎ ማድረግ እንዳይረሳ። ከዚህ ቀደም ፕሮጀክቱ አለኝ እንግዲህ ዚንክ ኦክሳይድ ኦይንትመንት ፕሪፓሬሽኖችን ሰርተናል። ዛሬ ደግሞ የምንሰራው የፕሮጀክቶችን ፕሪፔር አዮዲን ቲንክቸር ወይም ደግሞ አዮዲን ቲንክቸር ፕሪፓሬሽን ነው የምንሰራው ማለት ነው። እሱን ለመስራትም እዚህ ጋር እንደምታዩት 4 ኢንግሪዲየንቶች ያስፈልጉናል። አዮዲን፣ ፖታሲየም አዮዳይድ፣ ፒሪፋይድ ወተር እና ኢታኖል ባለ 90% ያስፈልገናል ማለት ነው። እንግዲህ ይሄን ለመስራት አዮዲን ቲንክቸር በሌላ ስሙ ደግሞ ዊክ አዮዲን ሶሉሽን በመባል ነው ማለት ነው የሚታወቀው። እሱን ለመስራት የመጀመሪያው ማስተር ፎርሙላ ተሰጥቶናል። እንደምታዩት እዚህ ጋር 25 ግራም 25 ግራም 25 የሚል እና 1000 የሚል ተሰጥቶናል። ስለዚህ ይሄን ደግሞ ወደ ስንት ሬዲዩስ እናደርጋለን ማለት ነው? ወደ 50 የሚል ማለት ነው። ስለዚህ ማዘጋጀት ያለብን 50 የሚል አዮዲን ቲንክቸር ነው ማለት ነው። ስለዚህ ማስተር ፎርሙላችን ተሰጥቶናል። አሁን ደግሞ የምንሰራው ሬዲዩስ ፎርሙላ ነው። ወደ ሬዲዩስ ፎርሙላ በምንሰራበት ሰዓት እንግዲህ ከዚህ የት እንደሰራ ነው። ይሄን ሬዲዩስ ፎርሙላችንን ለመስራት ሴንድ ኦቨር ኳንቲቲ ሰፊሽንት ማድረግ እንችላለን፣ ወይም ደግሞ ኪዌስ ብለን መስራት እንችላለን ማለት ነው። ይሄኛውን ለመጠቀም ያህል ለኪዌስ ስለዚህ ሴንዳችን 50 የሚል ነው። ኪዌስ የምንለው ደግሞ ኳንቲቲ ሰፊሻንታችን የምንጠቀመው ለ1000 ነው። ይሄ ማስተር ፎርሙላችን የተሰጠን ለ1000 ስለሆነ የምናረጋለን ይሄኛው ለ1000 እናካፍላለን ማለት ነው። ስለዚህ ይሄኛው 0.05 ይመጣል ማለት ነው። ስለዚህ አሁን ምንድነው ሬዲዩስ ፎርሙላችንን በ0.05 ምን ብሏል? ዝቅ ብሏል ማለት ነው። ስለዚህ ይሄን የመጣውን ደግሞ 0.05ቱን ለእያንዳንዱ እናባዛለን ማለት ነው። ስለዚህ እያንዳንዱ በምናባዛ ሰዓት በ0.05ቱ ይሄኛው 1.25 ግራም ይሄም እንደዛው ያው 25 ስለሆነ ተመሳሳይ ነው። እቺኛዋ ኤምኤል ናት። ይሄኛው ደግሞ 50 ኤምኤል ይመጣል። ስለዚህ አሁን እዚህ ጋር ምንድነው የሚለው ኢታኖል የሚያስፈልገን ባለ ስንት ፐርሰንት ነው? ባለ 90%። ስለዚህ ስቶክ ሶሉሽናችን እንደምታዩት ባለ 96% ነው ማለት ነው። ስለዚህ ስቶክ ሶሉሽናችን ባለ 96% ከሆነ እኛ ደግሞ ስሩ የተባለው ባለ 90% ኢታኖል ነው እዚህ ጋር የተጠየቅነው ማለት ነው። በእጃችን ላይ ደግሞ 90% ኢታኖል የለንም ማለት ነው። ስለዚህ አሁን ሬዲዩስ ፎርሙላችን አግኝተናል። ስለዚህ አሁን ምንድነው የምንሰራው? ለዚችኛዋ 50 የሚል ባለ 90% ኢታኖል ነው ማለት ነው። ስለዚህ አሁን እንደምንሰራው ዳይሉሽናችንን እንሰራለን ማለት ነው። እሱን ለመስራት ደግሞ የራሱ ፎርሙላ አለው ማለት ነው። C1 V1 = C2 V2። ስለዚህ ይሄን ፎርሙላ ተጠቅመን ምን መስራት እንችላለን? ዳይሉሽን መስራት እንችላለን ማለት ነው ባለ 90%ቱን። ስለዚህ መጀመሪያ ምን እናደርጋለን? ጊቨናችንን እናወጣለን። ጊቨናችንን በምናወጣበት ሰዓት እያንዳንዱ C1 V1 C2 V2። ስለዚህ አሁን አብዛኛውን ጊዜ እዚህ C1 V1 የምንላቸው በእጃችን ላይ ያለ ወይም ደግሞ የተሰጠን ጊቨን ወይም ደግሞ ስቶክ ሶሉሽናችን ላይ ያለ ነው። እነዚህ C2 V2 የምንላቸው ደግሞ ከሰራን በኋላ የምናመጣው የፋይናል ሪዛልታችን ወይም ደግሞ ስሩ የተባልነው ነው ማለት ነው። ስለዚህ C1ናችን ኮንሰንትሬሽን 1 የምንለው ባለ 96% ነው ስቶክ ሶሉሽናችን በእጃችን ያለው ማለት ነው። C2ናችን ደግሞ ቪዋናችን ደግሞ C1 V1 C2 V2 ስለሆነ ቪዋናችን ያው የምንፈልገው V1 ነው። C2ናችን ደግሞ ስንት ነው? ባለ 90% ነው ማለት ነው። V2ናችን ስንት የሚል ነው የምናዘጋጀው? 50 የሚል። ስለዚህ አሁን ማንን መፈለግ እንዳለብን አግኝተናል ማለት ነው። ይሄን ለመስራት ደግሞ አሁን V1ናችን ስለሆነ V1 = C2 V2 ኦቨር C1
ስለዚህ ሲቷችን እዚህ ጋር እንደምናየው 90 ነው። ቪቷችን 50 ነው። 90% ለ50 የሚል እናባዛና ለ96% እናካፍላለን ማለት ነው። ስለዚህ ይህን በምናባዛበት ሰዓት 46.875 ይመጣል ማለት ነው። ይሄ ማለት የኢታኖሉ አማውንት ነው ማለት ነው። የኢታኖል ከየትኛው ነው የምንወስደው? ከ96%። ምክንያቱም ስንት ነው የምናዘጋጀው? 50 የሚል እናዘጋጃለን። ከ50 ላይ ደግሞ 46.875 የምንጠቀመው የኢታኖሉ ነው ማለት ነው። ስለዚህ ይህንን በመጀመሪያ የምናደርጋለን ወደ 46.85ቷን ስናጠጋጋ 8 ይሆናል ማለት ነው። ስለዚህ 46.88 ማለት ነው። ይሄ ማን ነው? ኢታኖል። ስለዚህ ኢታኖል ባለ 96% ነው። ግን እዚህ ጋር ምንድነው በሜዠሪንግ ሲሊንደር ሜዠር በምናደርግበት ሰዓት 46 የሚሉን ሜዠር ማድረግ እንችላለን። ግን 88ቷን ሜዠር ማድረግ ስለማንችል ምን ማድረግ ይኖርብናል? ወደ ድሮፕ መቀየር ይኖርብናል ማለት ነው። ስለዚህ ይሄ ወደ ድሮፕ ለመቀየር 1 የሚል 20 ድሮፕ ነው ማለት ነው። ስለዚህ 20 ድሮፑን 0 ፖይንት ችኛዋን ማለት ነው 8ቱን ምን ያህል ይመጣል ነው። ስለዚህ 0.88ቱን በ20 ማባዛት ነው ማለት ነው። ስናባዛው ይሄኛው ስንት ይመጣል ማለት ነው? ከታርገው ስለዚህ ይሄን ስናባዛው 17.6 ይመጣል። ስለዚህ 17 ድሮፕ መጠቀም እንችላለን። ግን 6 ብሎ ድሮፕ ስለሌለ ወደ ስንት እናጠጋጋለን? ወደ 18 ድሮፕ። ስለዚህ ኢታኖል ባለ 96% 46 ኤምኤል እና 18 ድሮፕ እንጠቀማለን ማለት ነው። ሌላኛው 46.88 ካገኘ የቀረው ማን ነው? ወተር ነው ማለት ነው። ስለዚህ አዘጋጁ የተባለው 50 የሚል ነው። ከ50 የሚል ላይ 46.88 እንቀንሳለን። ስለዚህ ይሄኔ ስንት ይመጣልናል? 3.12። ይሄ ማን ነው? ወተራችን ነው፣ ወይም ደግሞ ፒሪፋይድ ወተር። ስለዚህ ፒሪፋይድ ወተራችን 3.12 ይመጣል። ልክ እንደዚህኛው 3 ኤምኤላችን ነው። 0.12ን ደግሞ ወደ ድሮፕ እንቀይራለን። 0.12ን በ20 ማለት ነው። ይሄ ማለት 1 ኤምኤል 20 ድሮፕ ከሆነ 0.12ን ስናባዛ 2.4 ድሮፕ ይመጣል። ድሮፕ ማለት ነው። ስለዚህ ይህንን ስናጠጋጋ እቺ ከ5 በታች ስለሆነች ወደ 2 ድሮፕ ማለት ነው። ስለዚህ የወተራችን 3 ኤምኤል እና 2 ድሮፓችን እንጠቀማለን። የኢታኖሉ ደግሞ 46 ኤምኤል እና ስንት ድሮፕ? 18 ድሮፕ። ስለዚህ ይሄ ማን ነው? ዳሊሽን ነው ማለት ነው። ስለዚህ ይሄን አዮዲን ቲንክቸር ስንሰራ መጀመሪያ የኢታኖል 90%ውን ምን ማድረግ ይኖርብናል ማለት ነው። 50 የሚሏን መጀመሪያ ማዘጋጀት አለብን። ስለዚህ ካልኩሌሽናችን ይህንን ይመስላል ማለት ነው። አሁን ደግሞ ወደ ቀጣይ ስቴፕ እንሄዳለን። ስለዚህ ካልኩሌሽናችን እያንዳንዱን ጨርሰናል። የዳሊሽንም ወይም ደግሞ የኢታኖል 90% እንዴት ካልኩሌት እንደምናደርግ አይተናል። ያው በደንብ ክሊር እንዲሆንላችሁ በደንብ ደጋግማችሁ ቪዲዮ ማየት ይጠበቅባችኋል። ስለዚህ አሁን በመጀመሪያ የምናደርጋለን ካልኩሌሽኑ ስለጨረስን አሁን እያንዳንዱን እናወጣለን። ለምሳሌ ኬሚካል ኦር ኢንግሪዲየንት። ስለዚህ እዚህ ላይ የሚያስፈልጉን ኬሚካል ወይም ደግሞ ኢንግሪዲየንት የምንላቸው ለምሳሌ አዮዲን ያስፈልገናል፣ ፖታሲየም አዮዳይድ ያስፈልገናል፣ ፕላስ ፒሪፋይድ ወተር እና ኢታኖል ባለ ስንት ፐርሰንት? ባለ 90% ማለት ነው። ስለዚህ ይሄን ካወጣን አሁን ደግሞ የምንሄደው ወዴት ነው? ወደ ኢኩፕመንት ወይም ደግሞ ቱልስ የምንላቸውን ማለት ነው። ስለዚህ አንድ በአንድ ኢኩፕመንቶችንም ቱሉንም ምን ማለት መዘርዘር ይኖርብናል። ስለዚህ የመጀመሪያውን ልንጠቀም የምንችለው ትሪፕል ወይም ደግሞ ዲጂታል ቢም ባላንስ መጠቀም እንችላለን። ስለዚህ ወይ ትሪፕልን ወይ ዲጂታልን። ሌላኛው
ዎች ግላስ እንጠቀማለን ማለት ነው። ዎች ግላስ። ስለዚህ ዎች ግላሳችን ደግሞ ለማን ነው የምንጠቀመው? ለአዮዲን። አንደኛ ክሪስታል ነው፣ ሁለተኛ በወረቀት ወይ የምናረግ ከሆነ ደግሞ ከለሩም ስለሚለቅ ምን ማድረግ ይኖርብናል? ዎች ግላስ እንጠቀማለን። ስለዚህ እዚህ ጋር ብዙ ያስፈልጉናል። ሜዠሪንግ ሲሊንደር ያስፈልገናል። ሜዠሪንግ ሲሊንደር ያው ብዙ አይነት አለ። ለኢታኖሉ ለሌላውም ያስፈልጉናል ማለት ነው። ቢከር ያስፈልገናል። ድሮፐር ያስፈልገናል። ቦትል ያው ቦትል ደግሞ በምንጠቀምበት ሰዓት ለዚህ የሚያስፈልገን አምበር ከለር ሜዲሲናል ቦትል። ስለዚህ ይህን ቦትላችንን ስንጠቀም ለኢታኖላችን ወይም ደግሞ ዳሊት ለምናደርገው ያው ኖርማል ቦትሉ መጠቀም እንችላለን። ለአዮዲን ቲንክቸራችን ግን የምንጠቀመው አምበር ከለር የሆነውን ባለ ከለር የሆነውን ቦትል እንጠቀማለን ማለት ነው። ስለዚህ ሌሎችንም ስፑን፣ ስፓቹላ እንጠቀማለን። ሌላኛው ደግሞ ፔፐር ያው ሌብል ለማድረግ ወይም ደግሞ ሌብሊንግ ለምንለው ወይም ደግሞ ሌላኛው ወይ ለማድረግ ዌይኒንግ ቴክኒክ የምንጠቀምበት ወይም ደግሞ ለሌብል የምናደርግበት ፔፐር ያስፈልግናል ማለት ነው። ስለዚህ በዚህ መልክ ምን ማድረግ ይኖርባቸዋል? እያንዳንዱ መጻፍ ይኖርብናል ማለት ነው። ስለዚህ ኢኩዊፕመንቶችን አንድ ባንድ ዘረዝራለን። ኬሚካል ኢንግሪዲየንት አለን። ስለዚህ በዚህ መሰረት ጽፈን አሁን ወዴት እንሄዳለን ማለት ነው? ካልኩሌሽናችንን ጨርሰናል አንድ በአንድ ማለት ነው። ስለዚህ አሁን ወደ ፕሮሲጀር እንሄዳለን ማለት ነው። ፕሮሲጀራችን እንግዲህ የሚለውን አይተን ወደ ፕሪፓሬሽን እንገባለን። ስለዚህ ፕሮሲጀራችንን አንድ በአንድ አይተን ወደ ፕሪፓሬሽን እንገባለን ማለት ነው። ፕሮሲጀራችንን ሙሉ እናያልና ዲዞልቭ ዘ ፖታሲየም አዮዳይድ ኤንድ ዘ አዮዲን። ስለዚህ የመጀመሪያ ስቴፓችን ምንድን ነው የሚሆነው? ፖታሲየም አዮዳይዳችን ወይም ደግሞ 1.25 ግራም ያመጣነውን ከአዮዲን ጋር እናረጋለን፣ ዲዞልቭ እናረጋለን ማለት ነው ኢዘ ፒሪፋይድ ወተር። ስለዚህ ሁለቱን አድ ካደረግን በኋላ ማን ነው አዮዲንና ፖታሲየም አዮዳይዳችንን አድ ካደረግን በማን ሚክስ እናረጋለን ወይም ደግሞ ዲዞልቭ የምናደርገው በወተር ነው ማለት ነው። ወተርም አለን 1.25 አለን፣ በሱ እንሰራለን ማለት ነው። ስለዚህ ኤንድ አድ ሰፊሽንት ኢታኖል 90% ቱ ፕሮዲውስ 50 ml አዮዲን ቲንክቸር። ስለዚህ የቀረው የአዮዲን አለን የኢታኖላችንን የምናረጋለን እስከ ፋይናል ቮሊዩሙ ድረስ ወይም ደግሞ ቴር እስከምናደርግ ድረስ እንሰራለን ማለት ነው። ስለዚህ ይሄን ለመስራት የመጀመሪያው ነገር አንደኛ 3 ነገር አለ። አዮዲን አለ፣ ፖታሲየም አዮዳይድ አለን፣ ከዛ ወተር። እሱን ከመስራታችን በፊት ግን ዳሊሽን መጨረስ አለብን። ለምሳሌ ይሄን ሜዠሪንግ እንደ ሜዠሪንግ ሲሊንደር ብንወስድ አንዱም ስንት ብለናል? 45 46 ኤምኤል እና 18 ድሮፕ ዘይት። የወተራችን አማውንት ደግሞ 3 ኤምኤል እና 2 ድሮፕ ነው። ስለዚህ አሁን ይሄን ያው በፊገር ማሳያችሁ ፕሪፓሬሽኑ እንዴት እንደምንሰራ የሚለውን። ስለዚህ መጀመሪያ ይሄን ዳሊሹን ለመስራት ምን እናደርጋለን? የመጀመሪያው ነገር ቦትል ነው ቴር የምናደርገው፣ ቴር ቦትል። ስለዚህ አሁን ለምሳሌ ስሩ የተባለው 50 ነው ለዳሊሽን። ስለዚህ ቴር የምናደርገው ይሄው ቦትላችንን ለምሳሌ 50 ኤምኤል ቴር የምናደርግ ከሆነ 46 ኤምኤል እና 18 ድሮፕን ካዘጋጀን በሜዠሪንግ ሲሊንደር፣ ወተራችንን ደግሞ 3 ኤምኤል እና 2 ድሮፕ የምናዘጋጅ ከሆነ ከዛ ሁለቱን ምን ማድረግ ነው? ሚክስ ማድረግ ነው። ምናችን ውስጥ ቦትል ውስጥ ማለት የተጠቀምነው ሜዲሲናል ቦትል ውስጥ ስንት ማድረግ ነው። ከዛ በዚህ መሰረት ምን እናደርጋለን? ዳሊሽንን እናዘጋጃለን ማለት ነው። ስለዚህ ዳሊሽኑ ካለቀ በኋላ ደግሞ ወደ ዋናው ወይም ደግሞ አዮዲን ቲንክቸር ለመግባት ዳሊሽኑ ነው ወሳኙ ነገር። ዳሊሽን ካለቀ በኋላ የምንሰራው የመጀመሪያው ነገር ምንድነው? ለምሳሌ ዎች ግላሳችንን ተጠቅመን አዮዲኑን ምናረጋለን ወይ እናደርጋለን። ሌላኛው ነገር ደግሞ በፔፐር ተጠቅመን ደግሞ ፖታሲየም አዮዳይዱ ወይ እናደርጋለን። ስለዚህ ይሄን ካረግን ሌላኛው መርሳት የሌለብን ወተራችን 1.25 ይላል ኤምኤል የማን ነው? ሶስተኛው ኢንግሪዲየንት። ስለዚህ እቺኛዋን መቀየር ይኖርብናል። 0.25 ለምሳሌ 0.25 በስንት እናባዛለን?
20 ድሮፕ 1 የሚል 20 ድሮፕ ስለሆነ ማለት ነው። ስለዚህ ይሄኛው ስንት ይመጣል ማለት ነው? 5 ድሮፕ። እዚህ ጋር ምን እንደምናደርገው ስለዚህ 1 የሚል እና 5 ድሮፕ እንጠቀማለን ማለት ነው። አዮዲን አለ 1.25 ግራም፣ ፖታሲየም አዮዳይድ 1.25 ግራም አለ። ይሄኛው ደግሞ ወተር ደግሞ አለን ሶስተኛው ኢንግሪዲየንት 1.25 ወይም ደግሞ 1 የሚል ኤንድ 5 ድሮፕ እንጠቀማለን ማለት ነው። አራተኛው ማለት ነው ዳሊዩት ያደረግነው ነው። ስለዚህ ይህን ዳሊዩት ያደረግነው ተጠቅመን ደግሞ ምን እናደርጋለን? ወደ ዋናው ፕሪፓሬሽን ለመስራት የመጀመሪያው ምን ያስፈልገናል? ያው እዛ ላይ ያልገለጽኩት ግላስ ሞርታል ኤንድ ፔስትል ያስፈልገናል። ግላስ ሞርታል ኤንድ ፔስትላችንን ስንጠቀም ደግሞ እያንዳንዱ የመጀመሪያው ምን ብለናል? ፖታሲየም አዮዳይድ አለ ከማን ጋር? ከአዮዲን ጋር ምን እናደርጋለን? በወተር ሚክስ እናደርጋለን ማለት ነው። ስለዚህ ሚክስ ካደረግን በኋላ ምን እንጠቀማለን? የወተራችን እቺ 1.25 ወተር ተጠቅመን ዲዞልቭ ካደረግን በኋላ ነው ወደ ዳሊሽ የምንሄደው። ግን እዚህ ጋር ስንት ነው የተሰጠን? 50 የሚል። ስለዚህ 50 የሚሉ እንዴት እንጠቀም? ስለዚህ ከ1000 የሚል ውስጥ 450 የሚል የምንጠቀም እንደ ያው ጊቭናችን ለምንድን ነው የተሰጠን? ለ1000 ነው የተሰጠን ብለናል። ባለ 1000 ስናዘጋጅ ብዙ ጊዜ ኢታኖል የምንጠቀመው 450 የሚል ነው። ስለዚህ እኛ ኢታኖላችን ስንት የሚል ነው? 50 የሚል። ስለዚህ ይሄን በምናባዛ ሰዓት 50 የሚላችንን ለ450 የሚል ሲካፈል ለ1000 የሚል እናካፍላለን ማለት ነው። ስለዚህ ይሄኛው 22.5 ይመጣል። ስለዚህ ፖታሲየም አዮዳይዶችንን ተጠቀምን፣ አዮዲንን አዳረግን፣ ከዛም በወተር በ1.25 ሚክስ ዲዞልቭ ካረግን በኋላ ወደ ቴር ወዳረግነው ቦትል እንገባለን ማለት ነው። ስለዚህ የትኛውን መጀመሪያ የምንጠቀመው? ከዚህ ዳሊዩት ካደረግነው ከ50 የሚሉ መጀመሪያ 22.5 እንጠቀማለን። ከ22.5 ደግሞ ስንጠቀም የሚቀረው ደግሞ 27.5 ይቀራል። ስለዚህ አንደኛ 22.5 የምንጠቀመው ይሄ ሞርታል ኤንድ ፔስትላችን ላይ ዲዞልቭ አድርገን ትራንስፈር ካረግን በኋላ የቀረውን ፓርት ምን ለማድረግ ነው? ውስጥ ያለውን ለማጽዳት ነው የምንጠቀመው። 27.5 ደግሞ እስከ ፋይናል ቮሊዩሙ ድረስ ነው ማለት ነው አድ የምናደርገው። ስለዚህ በዚህ መሰረት እያንዳንዱ ካልኩሌሽኖቹን እንሰራለን ማለት ነው። ሞር ደግሞ ወደ ፕሪፓሬሽን ስንገባ ክሊር ይሆንላችኋል። ወደ ፕሪፓሬሽኑ እንሄዳለን። ስለዚህ ወደ ፕሪፓሬሽን ከመሄዳችን በፊት እያንዳንዱን ማቴሪያሎቹን ምን ማድረግ አለብን? ማወቅ አለብን፣ ኮሌክት ማድረግ አለብን። ግን በሲኦሲ ላይ በምሰሩበት ሰዓት ካልኩሌሽን እንደጨረሳችሁ የመጀመሪያው ነገር ግላብ ማድረግ ይጠበቅባችኋል። ከዛን እያንዳንዱን ኤሪያችንን ክሊን ማድረግ አለባችሁ ማለት ነው። ስለዚህ እያንዳንዱን ኤሪያውን ክሊን ካረጋችሁ በኋላ ኮሌክት ማቴሪያል ነው የምናደርገው። ያመጣነውን ደግሞ ማቴሪያሎች ምን ማድረግ አለብን? ክሊን ማድረግ አለብን። ስለዚህ ጋር እንደምናየው ያው እያንዳንዱን ክሊን አድርገን ያስቀመጥነው። ስለዚህ አሁን ወደ ፕሪፓሬሽን ከመሄዳችን በፊት እያንዳንዱ የምናደርጋለን አስተዋውቃችኋለሁ ማለት ነው። ስለዚህ ጋር እንደምታዩት የምንጠቀመው አንደኛ ኢታኖል ባለ 96% አለ። ይሄን ደግሞ ወደ 90 እንቀይራለን። ሌላኛ ደግሞ ፒሪፋይድ ወተር ወይም ደግሞ ዲስትል ወተራችን ይሄውና። ሌላኛው ፖታሲየም አዮዳይድ። ስለዚህ ፖታሲየም አዮዳይድ አንዱ አዮዲን ቲክቸር ለመስራት የሚያስፈልገን ኢንግሪዲየንት ነው። ሌላኛው አዮዲን አለን፣ አዮዲንን እንጠቀማለን። ስለዚህ እዚህ ጋር ደግሞ ዋነኛው አዮዲን ቲክቸር ለመስራት የምንጠቀምበት ይሄ ሞርታል ኤንድ ፔስትል ነው። የሴራሚኩ ሳይሆን ግላስ ሞርታል ኤንድ ፔስትል የምንለውን እንጠቀማለን ማለት ነው። ለአዮዲን ቲክቸር እዚህ ጋር ስፓቹላ ነው የምንጠቀመው። ስለዚህ ይህን ስፓቹላ እና ስፑን ስንጠቀም ለእያንዳንዱ ኢንግሪዲየንት የራሱ ስፓቹላ መጠቀም ይኖርብናል። አንዱን ለሌላኛው አንጠቀምም ማለት ነው። እዚህ ጋር እንደምታዩት ሜጀሪንግ ሲሊንደሮች አሉን፣ ዲፈረንት ሳይዝ አለን። ስለዚህ ይሄንን ለእያንዳንዱ የምንጠቀማቸው ሜጀሪንግ ሲሊንደሮች አሉን። ሁለት ደግሞ ቦትል አለ። ይሄኛው አምበር ከለርድ የምንለው ነው ሜዲሲናል ቦትል፣ ይሄ ኖርማል ነው። ስለዚህ ይሄንን ለዳኒሹን እንጠቀማለን። ይሄኛውን ደግሞ ለአዮዲን ቲክቸር የምንጠቀምበት ቦትል ነው ማለት ነው። እዚህ ጋር እንደምታዩት ያው ቢከር አለ። አንድ ፕሪፓሬሽን ላይ በምንሰራበት ሰዓት ወደ አንዱ ለመቀነስ ኮንታሚኔሽን እንዳይኖር ይሄን ቢከር እንጠቀማለን። እዚህ ጋር ድሮፐር አለ። ስለዚህ ለኢታኖልም
የራሱን የቻለ ድሮፐር መጠቀም አለብን። ለወተሩም የራሱን የቻለ ድሮፐር እንጠቀማለን። ወች ግላስ ነው እንግዲህ ከዚህ ቤትም እንዳየነው ወች ግላሳችን የምንጠቀመው ለአዮዲኑ እንዳልኳችሁ አዮዲኑ አንደኛ ከለሩ የሚለቅ ነው። ስለዚህ ወች ግላስ እንጠቀማለን። እነዚህም ማቴሪያሎች ተጠቅመን እንግዲህ አዮዲን ቲንክቸር እንሰራለን ማለት ነው። ግን እዚህ ጋር እንደቀረን ይሄ ዛሬ በትሪፕል ባላንስ ነው የምንሰራው ማለት ነው። ይህን ትሪፕል ቢም ባላንሳችን ተጠቅመን እንዴት እንሰራለን የሚለው እያንዳንዱን ነገር እናያለን። ከዛ በፊት አሁን መጀመሪያ ወዴት እንሄዳለን? ወደ ዳሊሽን እንሄዳለን። ስለዚህ አሁን የመጀመሪያው ፕሮዲውስ የምናደርገው ወይም ደግሞ የምንሰራው ፕሪፓሬሽን ዳሊሽን ነው። ስለዚህ የመጀመሪያው ዳሊሽን ለመስራት ደግሞ ቦትላችንን ማድረግ አለብን፣ ቴር ማድረግ አለብን፣ ወይም ደግሞ ምልክት የምንለው ማለት ነው። ስለዚህ ይሄን ቴር ለማድረግ ደግሞ መጀመሪያ ወተራችንን 50 ኤምኤል ላይ አድ እናደርጋለን ማለት ነው። ስለዚህ ይሄኛውን 50 ኤምኤል ላይ አድ ለማድረግ ስለዚህ አሁን እንደ ቢከራችንን ያው ይሄኛው ኮንታሚኔት እንዳይሆንብን ምን እናደርጋለን? እዚህ ውስጥ አድ እናደርግና ምንፈልገውና 50 ኤምኤል ድረስ እስኪመጣ እንሰራለን ማለት ነው። ስለዚህ እያንዳንዱን ክሊን ማድረጋችሁን እንዳረሱ ማለት ነው በምትሰሩበት ሳለ። ስለዚህ አሁን ይሄ 50 ስላለፈብን ምን ማድረግ ይኖርብናል? መቀነስ ይኖርብናል ማለት። ስለዚህ ያው በምንቀንስበት ሰዓት ይሄኛውን ስለማንጠቀም ወደ ሲንክ ወይም ደግሞ ወደ መታጠቢያው መድፋት እንችላለን ማለት ነው። ስለዚህ አሁንም 50 እስኪሆንልን ድረስ ስለዚህ 50 ኤምኤል ሆኖልናል። ይሄኛው ያው ለማየት ያክል እናንተ ግን በዚህ ጋር ሜጀር በምታደርጉበት ሰዓት በደንብ ሚኒስከሱን ጠብቃችሁ ወይም ደግሞ ዝቅ ብላችሁ 50 ኤምኤል ላይ መሆኑን በደንብ ማየት ይኖርባችኋል ማለት ነው። ስለዚህ አሁን ይሄኛው ምንድነው ቴር እያደረግን ነው ገና። ስለዚህ ወደ ቦትላችን አድ እናደርጋለን። ስለዚህ በደንብ ሜጀሪንግ ሲሊንደር ውስጥ ያለውን ምን ማድረግ ይኖርብናል? ወደ ቦትላችን አድ ማድረግ ይኖርብናል። ስለዚህ አሁን ምን እንደምናደርገው ቀጣይ ወደ ቴር ነው ማለት ነው የምንሄደው። ይሄን እንግዲህ ቴር ለማድረግ በደንብ ምን ማድረግ ይኖርብናል? ዝቅ ብለን ምልክት ማድረግ ይኖርብናል ማለት ነው። ስለዚህ ይሄኛውን ቴር ለማድረግ ስለዚህ ልክ እንደዚህ ምን ማድረግ ይኖርብናል? ቴር ማድረግ አለብን ይሄኛው ማለት ነው። ስለዚህ አሁን የመጀመሪያ ስቴፕ ቴር ቦትል ጨርሰናል ማለት ነው። ስለዚህ ይሄን ወተር ስለማንጠቀምበት ምን እናደርገዋለን? ይሄንን እንደፈዋለን ማለት ነው። ስለዚህ አሁን ምን ጨረስን? ቴር ጨርሰናል። ስለዚህ አሁን ወዴት ነው የምንሄደው? ኢታኖላችንና ወተራችንን ሜዥር ወደ ማድረግ እንሄዳለን ማለት ነው። ስለዚህ ኢታኖሉም አለ ባለ 96% ፒውሪፋይድ ወተርም አለ ማለት ነው። ስለዚህ አሁን ምንድነው አላማችን? ኢታኖልን ኮንሰንትሬሽኑን ቀንሰ ወደ 90% ማድረግ ነው ማለት ነው። ስለዚህ የመጀመሪያው ስቴፓችን ኢታኖሉን ሜዥር ማድረግ ነው። ስለዚህ ኢታኖላችን ደግሞ ካልኩሌት እንዳደረግ ነው 46.88 ነው። 46 ኤምኤሉን ሜዥር እናደርጋለን። እላው ላይ ደግሞ ድሮፐራችንን ተጠቅመን ደግሞ 18 ድሮፕ እንጠቀማለን ማለት ነው። ስለዚህ አሁን የመጀመሪያው ስቴፓችን የምንሄደው ደግሞ የኢታኖላችንን 46 ነጥብ ስለዚህ አሁን ፒከር ተጠቅመን ያልሞላውን በዚህ አድ እናደርጋለን። እኔ አሁን የምፈልገው መጀመሪያ እንዳልኳችሁ አንደኛ እዚህ ሜጀሪንግ ሲሊንደር ላይ 46ን ነው የምፈልገው ማለት ነው። ስለዚህ 46ን ካደረግን በኋላ 18 ድሮፕ ነው አድ የምናደርገው። ስለዚህ አሁን 46 የሚል ላይ ምን አደርጋለሁ? ሚኒስከሱን ጠብቄ ፓድ አደርጋለሁ ማለት ነው። ስለዚህ አሁን 46 የሚሉን ምን አደርጋለሁ? አግኝቻለሁ ማለት ነው። ስለዚህ 46 የሚላችንን አድ ካደረግን በኋላ
ምን እናደርጋለን? 16 ድሮፓችንን ማለትም 18 ድሮፓችንን አድ እናደርጋለን። ይሄ ማለት እዚህ ጋር እንመጣና 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 ድሮፓችንን እነዚህ ተጠቅመን ምን እናደርጋለን? ኢታኖላችንን 46 ኤምኤል እና 18 ድሮፓችንን አዘጋጀን ማለት ነው። ስለዚህ ቀጣይ ስቴፕ የምንሄደው ደግሞ አሁን ለኢታኖል የተጠቀምነውን ድሮፐርም ሆነ ቢከር አንጠቀምበትም ማለት ነው። ስለዚህ አሁን ደግሞ ወደ ወተር እንሄዳለን። ወተሩ ጋር በምንሄድበት ሰዓት የምንጠቀመው ስንት ነው? 3 ኤምኤል እና 2 ድሮ። ስለዚህ እንመጣን ይሄኛው እንኳን ያው እንደምታዩት በዚህ ለመጠቀም ስለማይመች መጀመሪያ የምናደርጋለን ወደ ቢከራችን አድ እናደርግና እዚህ ጋር 3 ኤምኤል 3 ስላለን እንደምታዩት እዚህ ጋር 3 ኤምኤላችንን አድ እናደርጋለን ወተሩን። ከዛን እላው ላይ 2 ድሮፕ ወይም ደግሞ 2 ጠብታ የምንለውን አድ እናደርጋለን። ስለዚህ እዚህ ጋር በድሮፐር እንጠቀምና 3 ኤምኤላችንን አድ ማድረግ ነው። በደንብ አድ በምታደርጉበት ሰዓት ላይ እንዳያልፍም ዝቅም እንዳይል መጠበቅ ይኖርባችኋል። ስለዚህ ሚያንስም ከሆነም ይበዛም እዚህ ጋር ቢከር ስላለን በቢከሩ መጠቀም እንችላለን። አሁን 3 ኤምኤል ሆኖልናል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር 3 ኤምኤላችንን ወተር አዘጋጅተናል። ስለዚህ አሁን ምን የሚቀረው 2 ድሮ 3 ኤምኤል እና 2 ድሮ። ስለዚህ ጋር አሁን 2 ጠብታ ወይም ደግሞ 2 ድሮፓችን እንጠቀማለን ማለት ነው። እንመጣና ይኸው እዚህ ጋር እንደምታዩት 1 ድሮፕ አደረግን 2። ስለዚህ ወተራችንን 3 ኤምኤል እና 1 ድሮፕ ጨርሰናል ማለት ነው። ይኸው እንደምታዩት ይሄኛው ባለ 96% ኢታኖል 46 ኤምኤል እና 18 ድሮፕ አለን። ወተራችን ደግሞ 3 ኤምኤል እና 2 ድሮፕ አለን። ስለዚህ ይሄንን ነው ወደ ቴር ወደ ያደረግነው ቦትላችን አድ የምናደርገው ማለት ነው። ስለዚህ አሁን እናደርጋለን ወደ ቦትላችን ትራንስፈር እናደርጋለን። ስለዚህ በደንብ በዚህ ውስጥ መቅረት ስለሌለበት ይሄኛውን በደንብ ምን ማድረግ አለባችሁ? ትራንስፈር ማድረግ ይኖርባችኋል ማለት ነው። እንደምታዩት በዚህ ጋር ወተራችን አለ አድ ማድረግ። ስለዚህ የሁለቱ ድምር አንደኛ ነገር 50 ነው። እዚህ ጋር ምልክቱ ጋር እንደምታዩት አሁን ቴር ስላደረግን የሰራ ነው የዳሊሽን ወይም ደግሞ ባለ 90% ኢታኖል 50 ኤምኤል ይኸው ይህን ይመስላል ማለት ነው። ከዛ መቀላቀል ወይም ደግሞ ሼክ ማድረግ ነው ማለት ነው። ስለዚህ አሁን ምን ሰራ? ዳሊሽን ባለ 90% 50 ኤምኤላችንን አዘጋጀን ማለት ነው። ይሄ ያስፈለገው ለምንድን ነው? አዮዲን ቲንክቸራችን ነው። ቀጣይ ደግሞ ወደ አዮዲን ቲንክቸር ፕሪፓሬሽናችን እንሄዳለን። መርሳት የሌለብን ይሄኛው ዳሊሽናችን ነው ባለ 90% 50 ኤምኤል። ስለዚህ ቀጣይ ወደ አዮዲን ቲንክቸር እንሄዳለን። እንግዲህ አሁን ዌይኒንግ ቴክኒካችንን ለመስራት የመጀመሪያው ነገር እንግዲህ እዚህ ጋር እንደምታዩት ትሪፕል ቢም ባላንስ አለን። ይህን ትሪፕል ቢም ባላንስ ያው ብዙ ጊዜ ተማሪዎች አስቸጋሪ የሆነው ምንድነው መጀመሪያ አጀስት ማድረግ አለብን። እዚህ ጋር እንደምናየው እያንዳንዱ እዚህ ጋር 3 አሉን። በዛም ነው ትሪፕል የተባለው። አሁን እንግዲህ ትሪፕል ቢም ባላንሳችንን ተጠቅመን ዌይ እናደርጋለን ማለት ነው። ስለዚህ አዮዲናችን አለ፣ ፖታሲየም አዮዳይዱ አለ። ስለዚህ እነዚህ ምናደርጋለን ዌይ እናደርጋለን። ስለዚህ አሁን መጀመሪያ ሁል ጊዜ ማድረግ ያለብን ይሄ 3ቱ ምን መሆን አለበት? 0 ላይ መሆን አለበት። ስለዚህ እነዚህ እርግጠኛ መሆን አለብን 0 ላይ መሆናቸው።
ስለዚህ ይሄኛው ዜሮ ላይ ያን ምን መሆን አለበት? እዚህ ጋር እንደምታዩት እቺ ትንቀሳቀሰዋ ዜሮ መሆን አለባት። እዚህ ጋር ስትሬት ማለት ነው። ስለዚህ ሶስቱም ዜሮ ይሆናል፣ ይሄም ዜሮ መሆን አለበት። እንግዲህ እንደምታዩት አሁን ዜሮ እየሆነልን ነው ማለት ነው። ልክ ሶስቱም ዜሮ ሆኖ እንዳለቀ የመጀመሪያው ነገር የምንፈልገውን ወይ ከማድረጋችን በፊት ይሄ ፔፐራችንን ማድረግ አለብን። ስለዚህ ፖታሲየም አዮዳይድ 1.25 ነው። ስለዚህ የመጀመሪያ ስራችን የምናደርጋለን እዚህ ላይ አድ እናደርጋለን። እንደምታዩት እዚህ ጋር ከፍ ብሏል ከዜሮ በላይ። ስለዚህ ችኛዋ ዜሮ እስክትመጣ ድረስ ምን ማድረግ አለብን? እንመዝናለን ወይም ደግሞ ወይ እናደርጋለን ማለት ነው። ግን አሁን ምንድነው የመጀመሪያው ነገር የወረቀቱን አማውንት ማወቅ አለብን። ስለዚህ የወረቀቱን አማውንት ለማወቅ ዜሮ እስኪሆንልን ድረስ እችኛዋን ማንቀሳቀስ፣ ከኋላ ያሉትን አንነካ። ስለዚህ እንደምታዩት ዜሮ እየሆነልን ነው። ስለዚህ አሁን እንደምታዩት ዜሮ ደንዱላን ማለት ነው። ስለዚህ እዚች ጋር እንመጣና ስንት ግራም እንደሆነ የወረቀቷ ስንት ግራም እንደሆነ እናያለን። እንግዲህ ስትሰሩ በደንብ ክሊር ይሆንላችኋል እዚህ ጋር የማይታያችሁም ከሆነ። ስለዚህ ይሄኛው 1.3 ላይ ነው ማለት ነው ያለው። ስለዚህ የፔፐር አማውንታችን 1.3። ስለዚህ ምን ማድረግ አለብን? ይሄንን ሁለቱን ደምረን የሚመጣልንን ሪዛልት ምናረጋለን እናመጣዋለን ማለት ነው። ስለዚህ 1.25 እና 1.3ን በምንደምርበት ሰዓት ስንት ይመጣልና 2.55 ግራም። ስለዚህ 2.55 ግራሙ እንመዝናለን ማለት ነው። አሁን ያው እዚህ ጋር እንደምታዩት ስለዚህ ፖታሲየም አዮዳይዳችን 2.55 ግራም ነው። አሁን 2.55 ግራም ላይ እናደርጋለን ማለት ነው። ያው እንግዲህ እዚህ ጋር እንደምታዩት 2 ነጥብ አለ መሀል ላይ 2 ነጥብ በደንብ ዝቅ ብላችሁ ማየት ይኖርባችኋል ማለት ነው። 2.5 ላይ ነው ያለ ነው። ስለዚህ እኛ ደግሞ የተሰጠን ስንት ነው? የፖታሲየም አዮዳይዳችን 2.55። ስለዚህ እዚች ጋር መሀል ላይ ያው እናንተ ጋር በምትሰሩበት ሰዓት ክሊል እንዲሆንላችሁ መሀል ላይ 2.5 አለ። ስለዚህ 2.5 እና 2.6 መሀል ላይ ነው ማለት ነው የምታደርጉት እጂ። ከዛ ትንሽዬ ምን ማድረግ አለብን? ጠጋ ማድረግ አለብን። ስለዚህ አሁን 6ም አይደለም 5ም ሳይሆን 2.55 ላይ ነው ማለት ነው ያደረግነው። ስለዚህ አሁን ፖታሲየም አዮዳይዳችን አለ። ፖታሲየም አዮዳይዳችንን ምን እናደርጋለን? ወይ እናደርጋለን ማለት ነው። ስለዚህ ያው እንደምታዩት ዜሮ እስኪሆንልን ድረስ ነው። ስለዚህ አሁን አድ እናደርግና እንደምታዩት እዚህ ጋር ዜሮ ቺኛዋ ዜሮ እስክትሆንልን ድረስ አድ እናደርጋለን። አሁን እንግዲህ ያው የተንቀሳቀሰን ዜሮ ከሆነልን እናቆማለን፣ ካልሆነ ግን ዜሮ እስኪሆን ድረስ አድ እናደርጋለን። ሌላኛው ነገር ያው እሱ ዜሮ እስኪሆንልን ድረስ እዚህ ጋር የሚበልጥ ከሆነ ይሄንን እዚህ ጋር የምናነሳውን እዚህ ውስጥ አንመልስም። ወደ ሲንኩ ወይም ደግሞ ወደ መጣያው የምናደርጋለን እንጥላለን እንጂ ይሄን እዚህ ጋር የተጠቀምነው እዚህ ውስጥ አንመልስም ማለት ነው። እንግዲህ እንደምናየው ያው ዜሮ ሆኖልናል። ስለዚህ አሁን እዚህ ጋር እንደምታዩት ስትሬት ሆኗል ዜሮ ላይ። ስለዚህ አሁን የተጠቀምነውን ስፓቹላ ምን አንልም አንጠቀምም ማለት ነው። ስለዚህ ክሎዝድ እናደርግና ፖታሲየም አዮዳይዳችንን ጨርሰናል። ይኸው 2.55 ማለት ነው። ስለዚህ ቀጣይ የምንሄደው ወደ አዮዲን። እንግዲህ አዮዲን እንደምታዩት 1.25 ነው፣ ግን በዚህ ወይ አናደርግም። ወይ የምናደርገው በወች ግላስ ነው። ስለዚህ ወች ግላሳችን እንደምታዩት ይሄን ይመስላል። ወች ግላሳችን መጀመሪያ ያው ከማስቀመጣችን በፊት ይሄንን መርሳት የሌለብን ዜሮ ማድረግ አለብን። ከዛ እዚህ ጋር እንመጣና እቺኛዋ ዜሮ መሆን አለባት። እንደምታዩት ዜሮ ሆናለች። ከዛን ይሄ ወች ግላሳችን ደግሞ እዚህ እናስቀምጣለን። መጀመሪያ የወች ግላሱን አማውንት ነው ማለት ነው የምናውቅ። ስለዚህ ለአዮዲን ደግሞ የምንጠቀመው ሌላ ስፑን ስፓቹላ ነው። ለፖታሲየም አዮዳይድ የተጠቀምኩትን ለሌላ እንጠቀም። ስለዚህ ወች ግላሳችንን እንደምታዩት አዳው ላይ አድርገናል፣ ግን እዚህ ጋር ዜሮ አልሆነልን። ስለዚህ እንመጣለን፣ ይሄን አንቀሳቀስን፣ ዜሮ አልሆነልን። ስለዚህ አሁን ምን ቀጣይ ስቴፕ የምንሄደው የኋለኛው ነው። የመሀሉን አንነካ።
10 አረግን። ስለዚህ አሁንም አልመጣልንም። ስለዚህ ቀጣይ 20 ላይ የምናደርገው። ስለዚህ 20 ስንሄድ አልመጣም። እስቲ 30 እንሄዳለን። ስለዚህ 30 ላይ እንሄድና ቀስ ብለን ስንት ላይ እንደሚመጣ እናያለን ማለት ነው። ስለዚህ ይሄ ዜሮ ሲሆንልን ነው። ስለዚህ ችኛዋን ያው አብዛኛው ጊዜ በደንብ መጠበቅ አለባችሁ ዜሮ እስኪሆንላችሁ ድረስ። ስለዚህ አሁን እንደምታዩት ዜሮ እየሆነልን ነው። ስለዚህ አሁን እንደምታዩት ዜሮ ሆኗል። እዚህ ጋር 30 አለ። እዚህ ጋር ደግሞ ያው ዝቅ ብለን ካየነው 2 ነጥብ ነው። እሺ 1 ነጥብ 8 ነው። ስለዚህ እዚህ ጋር 30 አለ ሲደመር 1 ነጥብ 8 31 ነጥብ 8። እንግዲህ ያው ወች ግላስ ላይ መጻፍ ስለማንችል እዚህ ጋር 1.25 እና 31.8 እንደምራለን ማለት ነው። ስለዚህ አንድ ላይ በምንደምርበት ሰዓት ስለዚህ ይሄኛው ምን ማድረግ አለባችሁ? በሌላ ወረቀት ላይ ካልኩሌተር ያስፈልጋቸዋል። ስለዚህ 1.25 እና 31.8 ስንደምር 33.05 ግራም ይመጣል ማለት ነው። ምን የወች ግላሱ አማውንት አለ፣ የአዮዲኑ አማውንት አለ። ስለዚህ እናመጣና ይህንን ባላንሳችን ላይ 33.05 ላይ እናደርጋለን ማለት ነው። ያ ማለት እዚህ ጋር አሁን እንደምታዩት 30 አለ። እዚህ ጋር ደግሞ እንግዲህ 33 ላይ እናደርጋለን መጀመሪያው። ይህ እንግዲህ እንደምታዩት 33 ላይ ደርሰናል። ይኸው 33.05 ነው። ስለዚህ አንደኛ 33.5 ማለት 1 እና 5 ጋር 3.5 ሳይሆን እዚህ ጋር 33.05 ዋን ጋር ሳንደርስ ማለት ነው። 33.1 ጋር ሳንደርስ መሀል ላይ እናደርጋለን ማለት ነው። ስለዚህ እንደምታዩት 33.05 አድርገናል። አሁን ይኸው አዮዲናችን እንደምታዩት እንግዲህ ይሄ አንደኛ ከለሩ የሚለቅም ስለሆነ በደንብ ግላብ ማድረግ ይኖርባቸዋል። ልክ እንደዚህ ከለሩ ይለቃል። ስለዚህ የምንፈልገውን አዮዲናችንን አድ እናደርጋለን ማለት ነው፣ ዜሮ እስኪሆንልን ድረስ። ስለዚህ ይሄ ቀስ ብለን ዜሮ እስኪሆንልን ድረስ አድ እናደርጋለን። ስለዚህ እዚህ ጋር እንመጣና ምናደርጋለን? ይኸው እንደምታዩት ምን ሆኗል? ዜሮ ላይ ሆኖልናል ማለት ነው። 33.05 ላይ። ስለዚህ እንዲህ ዜሮ ሲሆንልን ይህንን እንግዲህ የተጠቀምንበትን አንደኛ ነገር እዚህ ላይ የተጠቀምነው ወደዚህ አንመልስም፣ እንጥላለን ወደ ሲንኩ ማለት ነው። ስለዚህ 33 ነጥባችንን ካገኘን በኋላ ይሄንን ቀስ አድርገን ክሎዝድ አድርገን ነው ማለት ነው የምናስቀምጠው። ዜን አሁን እዚህ ጋር እንደምታዩት የሰራናትን 33.5 አዮዲን አለን ማለት ነው። እዚህ ጋር አዮዲን፣ ፖታሲየም አዮዳይድ አለን። ስለዚህ እነዚህ ሁለቱ ኢንግሪዲየንቶች አዘጋጅተናል። አሁን ወተር ነው የሚቀረን። ወተር 1.25ቷን ሜጀር እናደርጋለን። አሁን እንግዲህ ወተራችንን ነው ሜጀር የምናደርገው 1.25። ያ ማለት 1.5 ድሮፕ ነው ማለት ነው። ስለዚህ ያው እንደምታዩት ኢንግሪዲየንቶቻችን አሉ። ስለዚህ አንድ የሚላችን አለ እዚህ ጋር እንደምታዩ 1 የሚል እና 5 ድሮፕ ነው የምናደርገው። ስለዚህ ይሄ 1 የሚል እስኪመጣ እናደርግና አሁን ይህንን ቁጭ አድርገን በደንብ ዝቅ ብለን ማየት ያለን ለዚህ ይሄ 1 የሚል ሆኖልናል። ከዛ ይሄ እዚህ ላይ ስንት እናደርጋለን? 5 ድሮፕ እንጠቀማለን። 1 2 3 4 5 ይሄ የምንጠቀመው ወተር ከዳሊሽን ጋር አይገናኝም። ይኸው ዳሊሽናችን እንደምታዩት ይኸው እዚህ ጋር የሰራ ነው አለ። ይሄ ዳሊሽን። ስለዚህ አሁን ወተራችንንም አዘጋጀን። አሁን የሚቀረን 3 ነገር አዘጋጅተናል። አዮዲን አለ፣ ፐርፋይድ ወተር እና ፖታሲየም አዮዳይድ። ስለዚህ 3ቱ አዘጋጅ የሚቀረን ይኸው
አራተኛው ለመስራት ዳሊሽን። ስለዚህ ይሄ 50 ነው። ከ50 ላይ ቅድም ካልኩሌሽን እንደሰራ ነው 22.5ቱን እንቀንሳለን። ስለዚህ 22.5ቱን ደግሞ ወደ ሜዠር ሲሊንደር እንቀንሳለን፣ ወደዚህኛው ማለት ነው። ስለዚህ ይሄንን 22.5 ላይ እናይና 22.5 ላይ ሆኖልናል ማለት ነው። ስለዚህ ይኸው 22.5 ዳሊሽን ከዚህ ማለት ነው የቀነስ ነው። ስለዚህ ሁሉንም አዘጋጅተናል። ይሄ የዳሊሽን ነው እንግዲህ ደንቶቹ አሉ። ስለዚህ በፕሮሲጀራችን መሰረት መጀመሪያ ላይ ይገባል የተባለው ፖታሲየም አዮዳይድ ነው። ይሄው ፖታሲየም አዮዳይድ አለ። ስለዚህ ፖታሲየም አዮዳይዳችን 1.25 ግራም ነው። ከወረቀቱ ጋር 2.55 የሆነው ይሄንን አድ እናደርጋለን። ቀጣይ ላይ ደግሞ አዮዲናችንን ያው እንደምታዩት አዮዲን አለ። ይሄንን እናረጋለን፣ አድ እናረጋለን። ስለዚህ አድ አድርገናል። ይሄኛውን አንድ ላይ ማድቀቅ ሳይሆን ወተር 1 ኤምኤል እና 5 ድሮፕ አለን። ያ ማለት 1.25ታችን ነው። እሱም ምን እናረጋለን እዚህ ውስጥ አድ እናረጋለን። ስለዚህ ይሄንን አድ አረግን። ምንድነው የምናረገው? እቺን በደንብ ምን ማድረግ ነው? ዲዞልቭ ማድረግ ሁለቱን ማለት ነው። ስለዚህ ይሄ ምንድነው የምናረገው ማለት ነው? መጨረሻ ላይ በደንብ ዲዞልቭ ማድረጋችንን እርግጠኛ መሆን አለብን። ከስር የቀረ ነገር መኖር የለበትም። እንደምታዩት እንግዲህ ያው አሁን ከስር የቀረ ነገር አለ። እሱ ዲዞልቭ እስኪሆን ድረስ በደንብ ምን ማድረግ ነው? ዲዞልቭ እናደርጋለን። ስለዚህ ዝቅ እያደረግን ከስር የዘቀጠ ነገር ከሌለ ቀጥታ ወደ ቦትላችን ትራንስፈር እናደርጋለን ማለት ነው። ስለዚህ ያው ይሄንን መጀመሪያ ላይ ነው እዚህ ጋር ቴር ያደረግነው ማለት ነው። እዛ ቴር ያደረግነው ድረስ እስኪሆንልን ድረስ ምን እናደርጋለን? አሁን ትራንስፈር እናደርጋለን። ስለዚህ እዚህ ጋር ምን እናደርጋለን? ይሄንን እዚህ ውስጥ ትራንስፈር እናደርጋለን። ስለዚህ ሶስቱ ኢንግሪዲየንቶች አልቀዋል ማለት ነው። ከዛን እዚህ ላይ የቀረው አለ። ስለዚህ በምንሰራበት ሰዓት ዳሊሽን አለን። ይሄ የትኛው ነው? ከ50 ኤምኤል ዳሊሽን ላይ 22.5ቱ ይሄንን ለማጽዳት የምንጠቀምበት ነው። ስለዚህ ይሄንን እንደምታዩት እንግዲህ እንደዚህ በደንብ ምን ማድረግ ይኖርብናል? ክሊን ማድረግ ይኖርብናል። ስለዚህ ቀስ ብለን ትራንስፈር እናደርጋለን ማለት ነው። ስለዚህ አሁን እንደምታዩት በደንብ ምን አድርገናል ማለት ነው? ትራንስፈር አድርገናል። ስለዚህ አሁን የሚቀረን እስከ ፋይናል ቮሊዩሙ ድረስ ማለትም እዚህ ጋር ያው እናንተን ላይ ይታያችሁ ይችላል። ቴር ያደረግነው አለ። እስከ ቴሩ ድረስ ምን ማድረግ ነው? ትራንስፈር ማድረግ ነው። እንግዲህ ይሄ ቴሩ እንግዲህ መጀመሪያ ላይ ቦትሎቹን ቴር ስናደርግ የምንጠቀምበት ነው ማለት ነው። ስለዚህ እዚህ ውስጥ የቀረው የዳሊሽኑ አለ። ምን ማድረግ እንችላለን? እስከ ፋይናል ድረስ አድ ማድረግ እንችላለን። በደንብ ቴር ያደረጋችሁትን ማየት ይኖርባችኋል። ይሄን እንዲህ እያደረግን ስለዚህ አሁን ምን ሆኗል? ቴራችን ጋር ደርሷል ማለት ነው። እዚህ ምልክት ያደረግንበት ቦታ ላይ ደርሷል። ይሄን በደንብ ክሎዝድ አድርገነው ሼክ ማድረግ አለብን። ስለዚህ ይሄ ምንድነው ማለት ነው? አዮዲን ቲንክቸራችንን በዚህ መልክ ሰራን። ከዛ ሌቢሊንጋችንን ጽፈን አንድ ላይ አታች ማድረግ ነው። ግን መጨረሻ ላይ ያው እዚህ ውስጥ የቀረ አለ። ቢያንስ ሚኒመም 1.25 ኤምኤል መቅረት አለበት። ሁሉንም አይደለም እንትን የምናደርገው። ስለዚህ እዚህ ውስጥ መጨረሻ ላይ የሚቀር አማውንት አለ 1.25 ኤምኤል ማለት ነው። በዚህ መሰረት አዮዲን ቲንክቸራችንን ሰርተናል ማለት ነው። ከዛን እያንዳንዱን
ኢኩዊፕመንቶች የሰራንባቸውን ክሊን አድርገን ወደ ቦታችን እንመልሳለን። ከዛ ምን እናደርጋለን? ሌብሊንግ እንጽፋለን ማለት ነው። ስለዚህ ያያችሁት ቪዲዮ ይሄን ይመስላል፣ የአዮዲን ቲንክቸር ፕሪፓሬሽን። በቀጣይ ቪዲዮ ደግሞ እንዲሰሩላችሁ የምትፈልጉትን የተለያዩ ፕሪፓሬሽኖችን ሲውስ ላይ የሚመጡትን ጥያቄዎች ኮሜንት ሴክሽን ላይ ያስቀምጡልን። ለበለጠ መረጃ ደግሞ የቴሌግራም ቻናላችንን ዲስክሪፕሽን ላይ እናስቀምጥላችኋለን። ሼር፣ ሰብስክራይብ ማድረጋችሁንም ላይክ ማድረግም እንደገናም ለሌሎች ጓደኞቻችሁ ሼር ማድረጋችሁ እንዳይረሳ። እናመሰግናለን።